ሰላም እንዴት ሰነበታችሁ? ሰብለ ነኝ ከሰብለ ጥበብና ዩቲዩብ ቻናል። ዛሬ ደግሞ እንደዚህ በሚያማምሩ ቆንጆ ቆንጆ በሆኑ ልብሶች ተመልሰን ሳምንታችን ጠብቀን መጠናል ማለት ነው። የሚያማምሩ ቆንጆ የሆኑ ልብሶችን አሳያችሁና ከዛ ደግሞ ለፕሮግራም የሆናችሁ ቆንጆ የሆኑ ዩኒክ የሆኑ ያልተለመዱ አዳዲስ የሆኑ ልብሶችን ማሳያችሁ ይሆናል ማለት ነው። በመጀመሪያ ግን ዲስፕላይ ላይ ወደ ለበሱት ልብሶች ላሳያችሁ። ይህ ልብስ እንግዲህ ሰፋ ካለውና መጀመሪያ ላይ ቆንጆ ከሆነው ልብስ ጀምርላችሁ። ይሄ ልብስ እንደምታዩት እጅግ በጣም የሚያምር ቆንጆ የሆነ የሚያምር ቆንጆ የጥልፍ ልብስ ነው። እንደምታዩት እጅግ በጣም ያምራል። ይሄን የሰራ ነው እንግዲህ ለተመራቂ ነው። የዚህኛውን ከለር ደግሞ በመጠቀም ደግሞ እነዚህ ቀጠን ቀጠን ያሉ በዛት ያላቸውን ልብሶች ደግሞ ለተመራቂ አጃቢዎች የሰራንላቸው ቆንጆ የሆነ ልብስ ነው። ይህ ልብስ እንደምታዩት እጅግ በጣም ያምራል። ተመራቂ ሙስሊም ስለሆነች እዚህ ጋር ያለውን ዲዛይን በአበባ ቀይረነዋል። ዲዛይኑ ላይ ያው መስቀል ነው የነበረው፣ እኛ በአበባ ቀይረን እንደዚህ ቆንጆ አድርገን ሰርተንላታል ማለት ነው። በጣም ያምራል። ጥልፉ እንደምታዩት እጅግ በጣም የሚያምር ቆንጆ የሆነ ልስልስ ያለ የማይከብድ በጣም ቀለል ያለ ቆንጆ የሆነ ልብስ ነው። በጣም ተወዱታላችሁ። ፈርጣት ተካከሉ ደግሞ እያንዳንዷ በደንብ በሚያምር ሁኔታ ዲቴል ነው ያደረግንላቸው። በጣም ያምራል። ያው የፕሮግራም ልብስ ስለሆነ ደግሞ እንደዚህ ፈርጥም በዛ ብሎ ሲደረግበት የሚያምር ውበት እና የሚያምር ሻይንነት ይኖረዋልኝ እና እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። በጣም ተወዱታላችሁ። ወደ ወገብ ከወገብ በላይ አሰራሩ ስንሄድ ደግሞ ቤልቱ እዛው ላይ ያለቀለት፣ አንገት ቅርጹ ደግሞ እንደምታዩት እንደዚህ ነው የፈለጉ ከስተመሮች። ከጀርባ ደግሞ ጥቅጥቅ ላስቲክ፣ ብዙ ጊዜ ቤልቱ አብሮ እዚሁ ላይ የገባለት ልብስ ሲሆን ከጀርባ ደግሞ በቤልቱ ልክ ጥቅጥቅ ላስቲክ ይኖረዋል ማለት ነው። እጅግ በጣም ያምራል። ከወገብ በላይ እናንተ በምትፈልጉት አይነት አሰራር እንሰራላችኋለን። ብፈልጉ በሸፒ ብፈልጉ ደግሞ ወገብ ቤልቱ ቀርቶ ወገቡ ላስቲክ ይሆንልን ለምትሉም ብዙ አይነት አሰራር አለ። እሱን ከኛ ጋር በመነጋገር ቆንጆ አድርገን እንሰራላችኋለን ማለት ነው። ይሄኛው ግን ኖርማሊ እንደዚህ ስለተፈለገ ቆንጆ አድርገን ሰርተንላችኋል። ዋጋው 55 ሺህ ብር ነው። በምትፈልጉት አይነት አሰራር ኦርደር አድርጉ። ቆንጆ አድርገን እንሰራላችኋለን። በቀጣይ ደግሞ ይህኛውን ልብስ በከለር እንደዚህ ቆንጆ አድርገን እዚህኛው ላይ ያለውን ልብስ ከለሮቹን ወስደን ብሉ እንዲሆን ዲዛይኑ በሌላ አይነት ዲዛይን ፎቶ የወጣለት ልብስ ነው። እኛ ደግሞ ከለሩን ቀይረን እንደዚህ ቆንጆ አድርገን ሰርተነዋል ማለት ነው። በጣም ያምራል። ክር አገባቡ ኤቭሪቲንግ ያለው ነገር መጠን ብሎ ቀለል ያለ ለምትፈልጉ ከስተመሮቻችን የሚሆናችሁ ቆንጆ የሆነ ልብስ ነው። እናንተ በምትፈልጉት አይነት የከለር ምርጫ መቀየር እንችላለን። ለምትፈልጉት አይነት ፕሮግራም፣ ለምትፈልጉት አይነት ኦኬዥን ከለሩን መቀየር በምትፈልጉት አይነት ከለር መቀየር ትችላላችሁ። ቆንጆ አድርገን እንሰራላችኋለን። ከወገብ በላዩ ደግሞ እንደምታዩት ሸፒ ሆኖ ቤልቱ እዛው ላይ ያለቀለት ቆንጆ የሆነ ልብስ ነው ማለት ነው። ከጀርባ ጥቅጥቅ ላስቲክ ሆኖ ዚፕ አለው። እጇ ደግሞ አጭር እንድትሆን የተፈለገችው አጭር። ብዙ ጊዜ ደግሞ አሁን ላይ እጇ እንደዚህ አጠር ብላ ሙሉ ለሙሉ ጥልፍ የምትሆነው ስትሆን ደግሞ እዚህኛው ጋር ደረቱ ጋር ካለው ጥልፍ ጋር ማስ ስለምታደርግ ልክ እኔ እንደለበስኩት አይነት አሰራር እንደዛም ደግሞ ብትሰራ ቆንጆ የሆነች ልብስ ነች። በጣም ተወዱታላችሁ። በምትፈልጉት አይነት አሰራር ቆንጆ አድርገን ሰርተንላችሁ ዋጋቸው 20 ሺህ ብር ነው። በምትፈልጉት አይነት የከለር ምርጫ ቆንጆ አድርገን እንሰራላችኋለን። በቀጣይ ደግሞ የሚያማምሩ ብትን የሆኑ ልብሶችን ማሳያችሁ ይሆናል። አብራችሁን ቆዩ። በመቀጠል ደግሞ ቆንጆ ቆንጆ የሆኑ የሚያማምሩ ለሙሽራ እናት፣ ለክርስትና እንዲሁም ደግሞ የተለያዩ ፕሮግራም ላላችሁ የሚሆናችሁ የጥልፍ ልብስ ለማትፈልጉ በሽመና መቀየር ለምትፈልጉ ከስተመሮቻችን የሚሆናችሁ የሚያማምሩ ልብሶችን ነው ይዤላችሁ የመጣሁት። በመጀመሪያ ከዚህ ልብስ ጀምርላችሁ። ቪዲዮ ላይ ካሜራ ላይ ይውጣ አላውቅም፣ በአካል ግን እጅግ በጣም የሚያምር በጣም ቆንጆ የሆነ ዩኒክ የሆነ ያልተለመደ ያልተደረገ ቆንጆ የሆነ አዲስ የሆነ ልብስ ነው። ከለሩ እንዲሁ እንደምታዩት እጅግ በጣም ዝም ጸጥ ያለና በደንብ ሻይን የሚያደርግ ቆንጆ የሆነ ልብስ ነው። የጥለት መጠኑ ደግሞ መጠነኛ የምንለው አይነት ጥበብ ሆኖ በጣም ግን በሸማኔ አሰራር ሸማኔ እጅግ በጣም እጅ ያዝ የሚያደርግ የሚያምር ቆንጆ የሆነ ልብስ ነው። የሸማኔው አርብቃ ደግሞ እንደምታዩት እጅግ በጣም የሚያምር ከ80 በላይ የሆነ የሚያምር ቆንጆ የሆነ ልብስ ነው። ይሄ ለሙሽራ እናትም ለባለ ክርስትናም ሽምግልናም ላላችሁ ቀለል ያለ ከወገብ በላዩ አሰራሩ ደግሞ እናንተ በምትፈልጉት አይነት አሰራር እንሰራላችኋለን። ሞር ግን ይሄ ከወገብ በላይ አሰራሩ ደግሞ ሙሉ ለሙሉ ጥልፍ
ወይም ደግሞ ሙሉ ለሙሉ በደንብ በዲዛይን ሆኖ ቢሰራ እጅግ በጣም ያምራል፣ ትወዱታላችሁ። ማጉ ራሱ ይሄ ጨርቁ የተሰራበት ማግ ህንድ ማግ የምንለው አይነት አሁን አዲስ የመጣ አይነት አሰራር የሚያምር ልብስ ነው። በጣም ትወዱታላችሁ። ብትፈልጉ ደግሞ ፈርጥም ይግባልን ብላችሁ ለምትሉ ልብሱ ራሱ አሰራሩ ፈርጥ የሆነ አሰራር ስላለው በጣም ያምራል፣ ትወዱታላችሁ። ፈርጥም ብናስገባላችሁ ደግሞ እጅግ በጣም ውበት ይኖረዋል ማለት ነው። በጣም ያምራል። ነጠላው እንደምታዩት ራሱን አንዱን ደረጃ አንዱን ዲዛይን አንዱ መደብ በቆንጆ ሁኔታ በሚያምር ሁኔታ ወጥቶለታል ማለት ነው። በጣም ተወዱታላችሁ። ዋጋው አልቆለት በምትፈልጉት አይነት አሰራር ዋጋው 45 ሺህ ብር ነው። ኦርደር አድርጉት። በቀጣይ ደግሞ አሁንም ለየት ወዳለውና ወደ ቆንጆ ልብስ ነው የምወስዳችሁ። ይህ ልብስ እንደምታዩት በጣም ያምራል። ፎቶ ላይ የወጣ በጥልፍ ነው ተጠልፎ የወጣ አሁን ደግሞ በሽመና እንደዚህ ቆንጆ አድርገን አሰርተነዋል ማለት ነው። በጣም ያምራል። ውስጥ ላይ ያሉትን ዲዛይኖች ጨርቁ ላይም ወጣው እነዚህ ነገሮቹ በደንብ ዩኒክ አድርገውታል። እጅግ በጣም ያምራል። እንደምታዩት በጣም የሚያምር ቆንጆ የሆነ ልብስ ነው። ጨርቁ ቻይና ጨርቅ ነው። ለየት ያለ ጨርቅ ነው። ምንን ለማትፈልጉ በተለይ አሁን ለሙሽራናት ፕሮግራም ላይ ለየት ብሎ ለመታየት ድምቅ ፍክት የሚያረጋችሁ የሚያምር ልብስ ነው። በጣም ያምራል፣ ትወዱታላችሁ። ነጠላው ያው ራሱ የልብሱ ዲዛይን በቆንጆ ሁኔታ እንደዚህ ከነበሬ ሽንጡ በሚያምር ሁኔታ ወጦለታል ማለት ነው። በጣም ያምራል፣ ትወዱታላችሁ። ይህ እንግዲህ ከወገብ በላይ አሰራሩን በራሱ ጨርቅ ነው የምንሰራላችሁ። ብትፈልጉ ሸፒ፣ ብትፈልጉ ዝርግፍ፣ በምትፈልጉት አይነት አሰራር ከወገብ በላይ ያለውን አሰራር ቆንጆ አድርገን እንሰራላችኋለን ማለት ነው። ለየት ያለ ነገር ለምትፈልጉ ከስተመሮቻችን ይሆናችኋል። ዋጋው 65 ሺህ ብር ነው። በምትፈልጉት አይነት አሰራር ኦርደር አድርጉ። ቆንጆ አድርገን ሰርተን ባላችሁበት እንልክላችኋለን። በመቀጠልም ደግሞ አሁንም እንግዲህ ለፕሮግራም የሆናችሁ ቆንጆ የሆኑ ልብሶችን ይዤላችሁ የመጣሁት ይህ ልብስ እንግዲህ እኛ ቤት ላይ በጣም በተደጋጋሚ ሰርተነዋል። ግን ያው ተሰርቶ አልቆለት ቪዲዮ ላይ ሳይወጣ ብዙ ጊዜ በተደጋጋሚ ስለሚወጣ ለዛ ነው ጨርቁን ከሸማኔ ቶሎ ስንቀበለው ቶሎ ይዘንላችሁ የምንቀርብ ማለት ነው። በጣም ተወዳጅ የሆነና የሚያምር ቆንጆ የሆነ ልብስ ነው። ትወዱታላችሁ። የጥለት መጠኑ መጠነኛ የምንለው ሰፋም ካለ በጣም ጠበብ ካለም የማንመድበው ቆንጆ የሆነ ልብስ ነው። ክር አገባቡ በጣም ያምራል። መደቡ ውስውስ ነው። ከለሮቹ ይህ ነው የምንለው አይነት ከለር የለውም። ውስውስ ነው። በጣም ያምራል። ዲዛይኑ ስታዩት ደግሞ አበባ የሚመስል አርት ነገር አለው። ይሄ አራቱ አርብ ሲገጣጠም ደግሞ ሲዞር እነዚህ ነገሮችም እዛኛው ፓርት ላይ አንዱ አርብ ላይ መጣው ስለሚገጥሙ በጣም ያምራል። የተለየ ውበት ይኖራቸዋል ማለት ነው። የመነን ጥራታቸው እንደምታያቸው እጅግ በጣም የሚያምር ምትት ያለ ሁለት አይን መነን ነው። በጣም ያምራል። ጽድት ያለ ልብስ ነው። ትወዱታላችሁ። ከወገብ በላይ በምትፈልጉት አይነት አሰራር እንሰራላችኋለን። ብትፈልጉ ሸፒ፣ ብትፈልጉ ዝርግፍ ብዙ አይነት አሰራር አለ። እሱን በምትፈልጉት አይነት በሌላችሁ አይነት አሰራር ቆንጆ አድርገን እንሰራላችኋለን ማለት ነው። ነጠላውን ደግሞ እንደምታዩት እንደዚህ ሰፋ ብሎ ሙሉ ለሙሉ ዲዛይኑ በደንብ በሚያምር ሁኔታ ወጦለታል ማለት ነው። ዋጋው 35 ሺህ ብር ነው። ኦርደር አድርጉት። ቆንጆ አድርገን ሰርተን ባላችሁበት እንልካለን። ወደ ቀጣይ እንሄዳለን። በቀጣይ ደግሞ መጠናቸው ቀጠን ቀጠን ብሎ መካከለኛ የሆኑ ልብሶችን ይዤላችሁ መጥቻለሁ። ከዚችኛዋ ልብስ እንጀምር። ይችኛዋ ልብስ እጅግ በጣም የምታምር ቆንጆ የሆነች ልብስ ነች። እንደምታዩት በጣም ታምራለች። ቀጠን ያለች ልብስ ነች። በጣም እንደነገርኳችሁ በጣም ታምራለች። ልብሷ ደግሞ ቱፊስ የምንላት አይነት በጀርባውም በዚህኛውም በሁለቱም መልክ መለበስ የሚችል በምትፈልጉት አይነት ብፈልጉ በዚህኛው ከለር ብፈልጉ በዚህኛው ከለር እንሰራላችኋለን ማለት ነው። መደበኛ ከለሯ ግን እች ከለር ነች። በጣም ታምራለች። 45 አርብ ነው። ብትፈልጉ በወራጅ ብትፈልጉ ደግሞ አንገትና እጁ ነው መሰራት ይችላል። የመነን ጥራታቸው በጣም የሚያምር ቆንጆ የሆነ የሚያምር የመነን ጥራት ያላቸው ልብሶች ናቸው። የመነን ጥራቱ እንደምታዩት በጣም ያምራል። ምትት ያለ ሁለት አይን መነን ነው። በጣም ቆንጆ ልብስ ነች። ትወዱታላችሁ። በምትፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ ዋጋዋ 16 ሺህ ብር ነች። ኦርደር አድርጉ። ቆንጆ አድርገን እንሰራላችኋለን። በመቀጠል ደግሞ ይችኛዋን ልብስ እናገኛለን ማለት ነው። በጣም የምታምር ቆንጆ የሆነች ልብስ ነች። የጥለት መጠኗ መጠነኛ የምንላት አይነት የጥለት ስፋት ያላት የምታምር ልብስ ነች። ዲዛይኗ ከዚህ በፊት እኛ ቤት ላይ በአንድ መደብ አንዱ ደረጃ በአንዱ መደብ ብቻ ሆና
በቆንጆ በምታምር በሌላ አይነት ከለር ሰርተናታል። አሁን ደግሞ ከለሩን ቀየር አድርገን መደቡን ደግሞ ከአንድ መደብ 2 መደብ አሳድገን ሰፋ አድርገን ቆንጆ አድርገን በዚህ መልኩ አሸምነዋል ማለት ነው። በጣም ያምራል፣ ትወዱታላችሁ። የመነን ጥራቱ ከመለበስ አልፎ የሚበላ አይነት የመነን ጥራት ያላቸው ቆንጆ ቆንጆ የሆኑ ልብሶች ናቸው። በጣም ያምራሉ። ምትት ያሉ ልብሶች ናቸው። ጽድት ብለው የተሰሩ የሚያማምሩ ልብሶች ናቸው። ትወዱታላችሁ። 44 አርብ ነው። የመነን ጥራት እንደነገርኳችሁ ነው። ምንም አይነት ችግር የለብንም በመነን ጥራት እና በነጠላ ቁመት ላይ። የነጠላ መጠኑ ራሱ እንደምታዩት ከጥበቡ በደንብ በመጠነኛ ሁኔታ በቆንጆ ሁኔታ ወጥቶለታል ማለት ነው። ቆንጆ የሆነ የሚያምር የነጠላ ቁመት ያለው የሚያምር ልብስ ነው። በምትፈልጉት አይነት አሰራር ይሄ ልብስ ቆንጆ አድርገን ሰርተንላችሁ ዋጋው 25 ሺህ ብር ነው። ኦርደር አድርጉት። በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። በቀጣይ ደግሞ አሁንም እንግዲህ አንዳንድ ልብሶች ቀጠን ብለው ግን ከቀጭን ጥለት የማይመደቡ ቆንጆ የሆኑ ልብሶች አሉ። ይህ ልብስ ደግሞ እንደምታዩት የሸማኔው ስራ ራሱን ችሎ ይናገራል። በጣም ነው የሚያምር። ቀይ በተለይ የቀይ የምትወዱ ከስተመሮቼ ይህን ልብስ እንደማታልፉት አልጠራጠርም። በጣም የሚያምር ቆንጆ የሆነ ልብስ ነው። እንደምታዩት አሰራሩ ደግሞ ኬሽ አሰራር ነው። ኬሽ አሰራር ደግሞ በሸማኔ አሰራር በጣም እጅ የሚይዝና ሸማኔ እጅ ላይ በጣም የሚቆይ ቆንጆ የሆነ ልብስ ነው። በጣም ያምራል። ልብሱ ራሱን ችሎ ክብደት አለው ሲሰራ። መጠኑ ደግሞ መጠን ማለቱና አነስ ማለቱ ራሱን ችሎ በጣም ውበት አለው። የከለር አገባቡ የከለር ኮምቢኔሽኑ ራሱን የቻለ ውበት አለው። በጣም ያምራል። ይህ ልብስ ብትፈልጉ በወራጅ ብትፈልጉ ደግሞ አንገትና እጅ ከወገብ በላይ በምትፈልጉት አይነት አሰራር ቆንጆ አድርገን ሰርተንላችሁ ዋጋው 20 ሺህ ብር ነው። ኦርደር አድርጉት። አንድ ያልነገርኳችሁ ነገር ደግሞ ይህኛው ጨርቅ መነኑ የተሰራው ህንድ ማግ በምንለው በአዲሱ አይነት አሰራር በህንድ ማግ ነው የተሰራው። በጣም ያምራል። እንደምታዩት መነኑ ራሱን ችሎ በጣም የሚያምር ቆንጆ የሆነች ልብስ ነች። ነጠላዋ ደግሞ አንዷ መደብ ራሷን ችላ በደንብ እንደዚህ በሚያምር ሁኔታ ወጥቶለታል ማለት ነው። በጣም ያምራል። ትወዱታላችሁ። ኦርደር አድርጉ። ብዛት ለምትፈልጉ ከስተመሮቻችን ጊዜ ይዛችሁ ከመጣችሁ ቆንጆ አድርገን እናሸምንላችኋለን። ወደ ቀጣዮች ልብስ እንሄዳለን። በመቀጠል ደግሞ ቀጠን ቀጠን ያሉ የሚያማምሩ ቆንጆ የሆኑ ልብሶችን ይዤላችሁ መጥቻለሁ። በመቀጠል እችኛዋ ልብስ እናገኛለን። እችኛዋ ልብስ እንደምታዩት እጅግ በጣም የምታምር ከለሯ በጣም ዩኒክ የሆነች ያልተለመደች የምታምር ቆንጆ የሆነች ልብስ ነች። ብዙ ጊዜ እችኛዋ ከለር ከልብስ ጋር በፈርጥ መልኩ ወይም ደግሞ በዲዛይን አጣጣል አንድ በኩል ላይ የሚገባ የከለር ምርጫ ነው እንጂ ሙሉ ለሙሉ እንደዚህ በእንደዚህ ዲዛይን እና በእንደዚህ የከለር አወጣጥ ምንም አይነት ልብስ የለም። እቺ ቆንጆ የሆነች ልብስ ነች። በጣም ልብሷ አዲስ ነች፣ ዩኒክ ናት፣ በጣም ታምራለች። አርባ ደግሞ 5 አርብ ነች። ቀጠን ብላ ግን 5 አርብ ነች። በጣም ነው የምታምር። ቀጠን ብላ ከቀጠን ካሉ ልብሶች ደግሞ ትንሽ ሰፋ የሚሉ ከምንላቸው የምንመድባት ቆንጆ የሆነች ልብስ ነች። 45 አርብ ነች። በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። ብትፈልጉ በወራጅ ብትፈልጉ ደግሞ ዙሪያ አድርገን ከላይ ደግሞ አንገትና እጅ አድርገን ቆንጆ አድርገን እንሰራላችኋለን ማለት ነው። ነጠላው ደግሞ ራሱን ችሎ እኩል በኩል ከጥለቱ ጋራ እኩል በሆነ ዲዛይን በቆንጆ ሁኔታ ወጥቶለታል ማለት ነው። የነጠላ ቁመት የነጠላ ስፋት ደግሞ ያው እንዲያጥፈን ስናሳያችሁ ምንም አይነት ሀሳብ እንዳይገባችሁ እንደዚህ የሚያማምሩ በጣም ዘለግ ያለ በተለይኛው ከ2 ሜትር ከ40 በላይ የሆነ የሚያምር ቆንጆ የሆነ የነጠላ ቁመት ያለው የሚያምር ልብስ ነው። ቆንጆ አድርገን እንሰራላችኋለን። ዋጋው 17 ሺህ ብር ነው። በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። በቀጣይ ደግሞ የሚያምር ቆንጆ የሆነ ልብስ እናገኛለን። ይሄ መደቡ ጨርቁ ቻይና ጨርቅ የምንለው ቆንጆ የሆነ ልብስ ነው። ይሄ ከለሩ ጨርቁ ቻይና ጨርቅ ነው። ከለሯ ደግሞ እንደምታዩት በዶቃ እና መደቧ በሱፍ ዲዛይን አጣጣሏ ደግሞ በሳባ ሆኖ በሚያምር ሁኔታ ተሰርቶለታል። በጣም ታምራለች። የከለር ኮምቢኔሽኗ ከጨርቁ ጋራ ተዋህዷል። በጣም ያምራል። አርባ ደግሞ ችኛዋ ልብስ 6 አርብ ነች። በምትፈልጉት አይነት አሰራር እንሰራላችኋለን። በተለይ ወራጅ የምትሰራ አንገት እጅም ተሰርታ ዙሪያን ብትሆን 46 አርብ ስለሆነ የሚያምር ውበት ይኖራታል ማለት ነው። በጣም ያምራል። ትወዱታላችሁ። ነጠላውም እንደዚህ ራሷ ዲዛይኗን በቆንጆ ሁኔታ ወጣለች ማለት ነው። በጣም ያምራል።
አንድ ከለር አላት። እችን በምትፈልጉት አይነት የከለር ምርጫ ቀይረን እንሰራላችኋለን። የከለር ምርጫ ለምትሉ ከስተምሮቻችን ግን እንደዚህ በጥቁር መደቡ በጥቁር ላዩ ዲዛይኑ ደግሞ በቀይና በጎልደን እንደዚህ በሚያምር ሁኔታ ተሰርቷል ማለት ነው። በምትፈልጉት አይነት ከለር ቀይረን ማሸመን እንችላለን። ቆንጆ የሆነ ልብስ ነው፣ ትወዱታላችሁ። ዋጋው 16 ሺህ ብር ነው። አልቆለት ኦርደር አድርጉ። በቀጣይ ደግሞ አሁንም የምታምር ቆንጆ የሆነች ልብስ እናገኛለን። እች ልብስ በጣም ታምራለች። መደቧ እንግዲህ ቀይ ለምትፈልጉ ወይም ደግሞ የቀይ ወዳጅ ሆናችሁ የሚሆናችሁ ቆንጆ የሆነ ምርጫ ነው። በጣም ያምራል። ዲዛይኗ ራሱ ከትልቅ ዲዛይን ልብስ ላይ ተቆርጦ ተወስዶ እንደዚህ በሚያምር ሁኔታ ወጦለታል ማለት ነው። በጣም ያምራል። የከለር ኮምቢኔሽኑ ዲዛይኑ ራሱን ችሎ ቀጠን ብሎ ግን የሚያምር ዲዛይን የሆነ አርት የሆነ ዲዛይን የወጣበት የሚያምር ልብስ ነው። አርቡ ደግሞ በዛ ላይ 5 አርብ ነው። 5 አርብ ለምትፈልጉ ከስተመሮቻችን ይሆናቸዋል። በጣም ያምራል፣ ትወዱታላችሁ። ራሱ መጠኑን ደግሞ ነጠላው ላይም ራሱ እንደዚህ በሚያምር ሁኔታ ወጦለታል። በጣም ያምራል። የመነን ጥራቱ 2 አይን መነን ነው። ይህንም እንግዲህ ቀጠን ያሉ ልብሶችን በተደጋጋሚ እንዳልኳችሁ ብትፈልጉ በወራጅ ብትፈልጉ ደግሞ አንገትና እጁ ነው መሰራት ይችላሉ። ይሄ አልቆለት 20 ሺህ ብር ነው። በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉ። የሚያማምሩ ቆንጆ ቆንጆ ሆኑ ቀጠን ያሉ ልብሶች አሉን። እንደዚህ ደግሞ እንደምታያቸው ችኛዋ ልብስ ደግሞ በደንብ ቀጠን ያለችና በጣም የምታምር ቆንጆ የሆነች ልብስ ነች። ተወዷታላችሁ። መደቧ ውስውስ ነች ከለሯ። ከላይ ዲዛይኗ ደግሞ በጎልደን እንደዚህ በሚያምር ሁኔታ ወጥቶላታል። በተለይ ችኛዋ ደግሞ በወራጅ ቀጠን ብላ ብትሰራ በጣም የምታምርና ቆንጆ የሆነች ልብስ ነች። ተወዷታላችሁ። 45 አርብ ነው። ከወገብ በላይ በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን ማለት ነው። ብዙ አይነት ቀጠን ቀጠን ያሉ የሚያማምሩ ቆንጆ ቆንጆ የሆኑ ልብሶች አሉን። በውስጥ መስመር አናግሩን፣ ፎቶ እያነሳን እንልክላችኋለን። በቀጣይ ደግሞ እንግዲህ የማይታለፉ ቆንጆ ቆንጆ የሆኑ ነጫጭ ልብሶችን ላሳያችሁ። ያው ብዙ ጊዜ ነጫጭ ልብስ ላይ እንደዚህ ራሱን ችሎ አናሳያችሁም። ያው ብዙ ጊዜ በውስጥ መስመር በመላላክ ያው ሰርተን ስለምንልክላችሁ ቪዲዮ ላይ ብዙ ጊዜ አናሳያችሁም። ግን አንዳንድ ነጭ ልብሶች አሉ እንደዚህ የማይታለፉ የሚያማምሩ ቆንጆ ነጫጭ ልብሶች። ይህ ነጭ ልብስ እንደምታዩት በጣም ያምራል። የሸማኔው አርብ ዕቃ ራሱ እንደምታዩት እጅግ በጣም የሚያምር 80 ድረስ የሚደርስ ቆንጆ የሆነ የሸማኔ አርብ ዕቃ ያለው የሚያምር ነጭ ልብስ ነው። ያው ነጭ ልብስ ብዙ ጊዜ ያው አላማውም ለቤተ ክርስቲያንም ስለሆነ ያው ብዙ ጊዜ ሰፋ ብለውና በቆንጆ በሚያምር መነኖች ነው የሚሰሩት። በጣም ያምራል። እንደምታዩት ዲዛይኑ ደግሞ ራሱን ችሎ የቤተ ክርስቲያን ጉልላት አይነት ቅርጽ ያለው የሚያምር ቆንጆ የሆነ ነጭ ልብስ ነው። ይህ ልብስ በጣም ያምራል። በጣም ተወዱታላችሁ። ይሄ ነጠላውን ደግሞ እንደምታዩት ዲዛይኑ ራሱን ችሎ እንደዚህ በሚያምር ሁኔታ ሰፋ ብሎ ቆንጆ ሆኖ ተሰርቷል ማለት ነው። በጣም ያምራል። የነጠላው ቁመት ራሱ እጅግ በጣም የሚያምር ከ2 ሜትር ከ40 በላይ የሆነ እንደምታዩት በጣም ያምራል። እኔ ራሱ ከእጄ የሚዘረጋው በላይ ሆኖ እንደምታዩት ቁመቱን እንደዛ ቆንጆ ሆኖ አይታችሁታል ማለት ነው። በጣም ያምራል። ይህ ልብስ አልቆለት ዋጋው 18 ሺህ ብር ነው። በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉት። ቀጣይ ደግሞ አሁንም ቆንጆ የሆነች የምታምር ነጭ ጥለት ይዤላችሁ መጥቻለሁ ማለት ነው። እስካሁን ሳሳያችሁ የነበር በከለር ነው። አሁን ደግሞ በነጭ እንደዚህ ቀጠን ያለ ደግሞ ሲደረጉ እጅግ በጣም ያምራሉ። ይህ ኖርማሊ እንዲሁም ከቤተ ክርስቲያን ውጭም ላዘቦት ጊዜ እንዲሁ ብድግ አድርጎ የሚለበስ የምትሆን ቆንጆ የሆነች ልብስ ነች። በጣም ያምራል። ነጩ ጋራ ከነጯ ዲዛይን ላይ በፈርጥ መልኩ ደግሞ በጎልደን ቁጭ ቁጭ ማለቷ ራሷን ችሎ በጣም ታምራለች። እጅግ በጣም የምታምር ቆንጆ የሆነች ልብስ ነች። ተወዷታላችሁ። አርቧ 5 አርብ ነው። የመነን ጥራቷ እንደምታዩት በደንብ ወተት የመሰለ የሚያምር ምትት ያለ 2 አይን መነን ነው ማለት ነው። በጣም ታምራለች። በጣም ተወዱታላችሁ። ብትፈልጉ አንገትና እጅ ብትፈልጉ ደግሞ ወራጅ አድርገን በቆንጆ አድርገን እንሰራላችኋለን ማለት ነው። ነጠላዋ ራሷን ችሎ እንደዚህ ዲዛይኗን በሚያምር ሁኔታ ወጥቶላታል። በምትፈልጉት አይነት አሰራር ቆንጆ አድርገን ሰርተንላችሁ ዋጋዋ 14 ሺህ ብር ነው። ኦርደር አድርጓት። ቆንጆ አድርገን እንሰራላችኋለን።
በመቀጠል ደግሞ አሁንም እንግዲህ እንደምታዩት እጅግ በጣም የምታምር ቆንጆ የሆነች ልብስ ነው ይዤላችሁ የቀረብኩት ማለት ነው። በጣም ታምራለች። እች ደግሞ እንደምታዩት ሙሉ ለሙሉ በማግ ነው የተሰራ። መደቡ ይሄ ማግ የምንለው አይነት ማግ በነጭ ማግ ቆንጆ ሆኖ ወጥቶለታል ማለት ነው። መስቀሎቹ ደግሞ እንደዚህ በሚያምር ሁኔታ እልፍ እልፍ ብለው ምንም አይነት ሻይን ለማትፈልጉ እናቶች ብዙ ጊዜ ነጭ በነጭ ላይ ሻይን የሌለው የሚፈልጉ ከስተመሮቻችን አሉ። ለእነሱ የሚሆናቸው አይነት ምርጫ ነው ይዘንላቸው የመጣ ነው። በጣም ያምራል። በተለይ ደግሞ አሁን ይሄ ነጭ ፈርጥም መስቀሉ ላይ ይሄ መነኑ ላይ እንደምታዩት ደግሞ ጣል ጣልም ብናደርግበት የተለየ ውበት ይሰጠዋል። በጣም ያምራል። በጣም ተወዱታላችሁ። የሚያምር ቆንጆ የሆነ ልብስ ነው። 44 አርብ ነው። ነጠላው ደግሞ እንደምታዩት እንደዚህ በቆንጆ ሁኔታ ራሱን ከነበረ ሽንጡ በቆንጆ ሁኔታ ወጥቶለታል ማለት ነው። ዋጋው 16 ሺህ ብር ነው። በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉ። ዋጋቸው ቀነስ የሚያደርጉ ሌሎች ነጭ ልብሶችም አሉ። ግን እነዚህ እንደምታያቸው ዲዛይናቸው እያንዳንዱ ነገር በደንብ ጥራታቸውን ጠብቀው የተሰሩ የሚያማምሩ ልብሶች ናቸው ማለት ነው። እስካሁን ያሳየኋችሁ እነዚህን ይመሳስላሉ። ሳምንት ደግሞ የሚያማምሩ ቆንጆ የሆኑ ያልተለመዱ ዩኒክ የሆኑ ልብሶችን ይዤላችሁ እመጣለሁ። ቪዲዮውን ግን ሰብስክራይብ ማድረጋችሁን አትዘንጉ። ቪዲዮውን ሰብስክራይብ ካደረጋችሁ አዳዲስ የምንለቃቸው ቆንጆ የሆኑ ልብሶችን በቅድሚያ የሚደርሳችሁ ይሆናል ማለት ነው። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ በማድረግ ለወዳጅ ለዘመድ አጋሩ። በቀጣይ ደግሞ የሚያማምሩ ቆንጆ የሆኑ ልብሶችን በተለያዩ ለየት ባለ ዲስካውንት ይዘንላችሁ እንመጣለን ማለት ነው። እስከ ሳምንት ሰላም ቆዩ።